ተነስተለኝ ወደ ሰዓቱ ስፖርት ዜናዎችን አልፋለን ከዜናዎቹ ጋር ነው አየመርነኝ የኢትዮጵያ እግር ኳስ ፌዴሬሽን አዲስ ፕሬዝዳንት ሾመ ሌሎች 10 ስራ አስፈጻሚዎችም ይፋ ተደርጓል ምርጫው ነፃ ፍትሃዊና ዲሞክራሲያዊ መሆኑን ተጠቁሟል የቀድሞ ስራ አስፈጻሚ አመራር የኢትዮጵያ ሰንደቅ ዓላማ ለአዲስ ተመራጭ ማስረክቧል ማንደፍሮ ታደሰ ዝርዝሩን አዘጋጅቶታል የኢትዮጵያ እግር ኳስ ፌዴሬሽን የ2005 ጠቅላላ ጉባኤ 3ኛ ቀኑን አስቆጥሯል ዛሬ ፍጻሜውንም አግኝቷል አዲስ ፕሬዝዳንትን ሾሟል ለፕሬዝዳንትነት 4 ተወዳዳሪዎች ቀርበዋል አቶ ታዬ ቡሉ ከቤንሻንጉል አምባሳደር ቶፊቅ አብዱላሂ ከሐረሪ አቶ ጁነዲን ባሻ ከድሬዳዋና የተከበሩ አቶ ወንድሙ ገዛኝ ከደቡብ ለፕሬዝዳንትነት ፍክክር አድርገዋል በተለይ በተከበሩ አቶ ወንድሙ ገዛኝና አቶ ጁነዲን ባሻ መካከል የተካሄደው ፍክክር ጉባኤውን ልብ ያንጠለጠለ ነበር በመጨረሻ በተካሄደው ድምጽ ቆጠራ ከ101 ድምጽ አቶ ጁነዲን ባሻ በ55 ድምጽ አዲሱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት መሆናቸው ተረጋግጧል በምርጫው ደስተኛ መሆናቸውን የተናገሩት አቶ ጁነዲን ባሻ እግር ኳሱን ለማሳደግ ሁሉም ድጋፍ እንዲያደርግላቸው ጥሪ አቅርበዋል ቅልቦና እንደየሰው እንደየተመልካቹ ሊለያይ ይችላል ማጎልበልኩት ህብረተሰቡ ከኔ ጋር መቆም አለበት ብዬ አስባለሁ ክለቦች ስፖርት ቤተሰቦች መንግስት ህዝብ ይሄ ሲቀበል ነው መስራት ይችላል ብዬ ማሰብ 38 ድምጽ በማግኘት ጥሩ ተፎካካሪ ሆኑት ከደቡብ የተወከሉት የተከበሩ አቶ ወንድሙ ገዛኝ ምርጫው ዲሞክራሲያዊና ፍትሃዊ ነበር ሲሉ ገልጸውታል ከሐረር የተወከሉት አምባሳደር ዶክተር ቶፊቅ አብዱላሂ 8 ድምጽ ሲያገኙ ከቤንሻንጉል የተወከሉት አቶ ታዬ ቡሎ የወከላቸው ክልል ሳይቀር ድምጹን መንፈጉ ጉባኤውን አስገርሟል 10 የሥራ አስፈጻሚ ኮሚቴ አባላትም ተመርጠዋል አቶ ተክሎይና አሰፋ አቶ ደምሴ ሽቶ ዶክተር መስረዲን አብዱራሂም አቶ አሊሚራ መሐመድ አቶ ዮሴፍ ተስፋዬ አቶ ታደሰ ካሳ አቶ ሉል ሰከድ በካሻው አቶ አበበ ገላጋይና አቶ ዘሪን ቀቀቦ 10 ለሥራ አስፈጻሚነት የተመረጡ በሚቀጥሉት 4 ዓመታት እግር ኳሱን እንዲመሩ የተሰየሙ ናቸው አቶ ተክሎይና አሰፋ በተሰጣቸው ድምጽ ምክትል ፕሬዝዳንት እንዲሆኑም ተመርጠዋል ተመራጮቹ ቃለ መሐላን ፈጽመዋል ከቀድሞ የሥራ አስፈጻሚ ኮሚቴ አባላትም የኢትዮጵያን ሰንደቅ ዓላማ ተረክበዋል ምርጫውን ለመታዘብ የተገኙት የፊፋው ተወካይ በምርጫው ሂደት ደስተኛ መሆናቸውን ጠቁመዋል በኢትዮጵያ እግር ኳስ የተጀመረውን የእግር ኳሱን ትንሳኤ ለማስቀጠል አዲሱ አመራር በርትቶ መስራት እንዳለበት አሳስበው የመንግስት ድጋፍ ከጎናቸው መሆኑንም ያረጋገጡት ደግሞ የፌደራል ስፖርት ኮሚሽን ምክትል ኮሚሽነር አቶ አንበሳው ናቸው ወላዮቹ ንስሮቹን በአዲስ አበባ ስታዲየም ለማስተናገድ 3 ቀናት ብቻ ቀርቷቸዋል አሰልጣኝ ሰውነት ቢሻው በታሪካዊ ጨዋታ ከአራቱ ግብ ጠባቂዎች ጥሩ ነው የተገኘው በረኛ በውድ ጨዋታ የመሰለፍ እድል ይኖረው ማለት አስተያየታቸውን ሰጥቷል አሸናፊ ዘለለ ኢኳቶሪያል ጊኒና ጋቦን ባዘጋጁት የአፍሪካ ዋንጫ ለመሳተፍ ከ2 ዓመት በፊት በአዲስ አበባ ስታዲየም በቶም ሴንት ፊት የሚመራው የዋሊያዎቹ ስብስብ በሲያሲያ የተመራውን ንስሮቹን አዲስ አበባ ላይ ማስተናገዱ ይታወሳል በጨዋታው ንስሮቹ አቻ የሚወጡ ከሆነ ከአፍሪካ ዋንጫ ይቀሩ ነበር ከ90 ደቂቃ ፍልሚያ በኋላ ጨዋታው 2 አቻ ተጠናቀቀ ናይጄሪያም ከ28ኛው የአፍሪካ ዋንጫ ቀረች ሲያሲያም በዛው ተሰናበተም ናይጄሪያውያን ባይነቁራኝ የሚከታተሉት የዋሊያዎቹ አጥቂ ሳላዲን ሰይድ ከንስሮቹ ባደረጋቸው 2 ጨዋታዎች 2 ግቦችን ከመረብ አገናኝቷል በግብ ጠባቂነት ቦታ ላይ ጀማል ጣሰውና ሲሳይ ባንጫን ጨምሮ 4 በረኞች በዋሊያዎቹ ስብስብ ውስጥ ይገኛሉ በሁዱ ጨዋታ ማን ቅድሚያ ይሰጣል ስንል አሰልጣኝ ሰውነት ቢሻውንና የበረኞች አሰልጣኝ ቅጣውን ጠይቀናል ጤነኛ ሆኖ የተገኘው እና ስራ ትሬኒንጉን አሟልቶ የተገኘው ከአራቱ አንዱ ይሰለፋል 4 በረኞች አሉን ከአራቱ በኢንተርናሽናል ሌቭል ደረጃ ያሉት ጀማልና ሲሳይ ናቸው ከሁለት አንዱ ነው የሚሰለፈው አሁን የዓለም መገናኛ ብዙሃን ካይሮ ላይ ዕጣ ሲወጣ ኮትዲቯር ከሴኔጋል ጋና ከግብጽ ጨዋታ በታላቅነቱ ግምት አግኝቶ ነበር ይሁንና ከሱፐር ስፖርት እስከ ቢቢሲ ከአልጀዚራ እስከ ሆል african.com እና ጎል ስፖርት በስፋት እየተዘገበ የሚገኘው የዋሊያዎቹና የአረንጓዴ ንስሮቹ ፍልሚያ ሆኗል ከደቡብ አፍሪካው የ2-0 ሽንፈት ብሔራዊ ቡድኑ ትምርት አግኝቷል ማለት ይቻላል አሰልጣኝ ሰውነት ቢሻው መልሳላቸው በእግር ኳስ የተለያዩ አዳዲስ ክስተቶች ናቸው የሚከሰቱ በየጊዜው እና እነዛ ስህተት ላለመስራት ራስ ከማዘጋጀት ውጪ ምን አይነት ስህተት ተጫዋቾች ይሰራሉ ምን አይነት አይሰሩም ይሄን የምናውቀው ነገር የለም ሜዳ ውስጥ የሚከሰቱ የመጡ ነገሮች ናቸው እነዛ ነገሮች ስህተቶችን እንዲ 1 2 ተብሎ በቁጥር የተጻፉ አይደሉም ስህተቶች ምን አይነት እንደሆኑ ማናቃቸው ሜዳ ላይ ሲከሰቱ ምናያቸው
ስለዚህ እነዛ ሲከሰቱ ብቻ ከነዛ እየተማርንባቸው ማለፍ ነው የኛ ነገርና አሰልጣኝ ስቴፈን ኬሺ በአሰልጣኝ ሲያሲያ ላይ የደረሰው ጣ እንዳይደርሳቸው ለዋሊያዎቹ ከተጫዋቾቹ በተለየ ግምት ሰጥቷል። አሰልጣኝ ሰውነት ቢሻው የቻልነውን ሁሉ አድርገን እንወጣለን፣ የህዝቡ ድጋፍ እንደማይለየንም እርግጠኞች ነን ብለዋል። ደጋፊው እኮ ደስታ ስለሚፈልግ ነው፣ ሌላ ነገር አይደለም። ማሸነፍን ይፈልጋል፣ ደስታን ይፈልጋልና የኢትዮጵያ ህዝብ ደግሞ ውጤት ይፈልጋል። በቃ የበላይነት መሸነፍን አይፈልግም። ስለዚህ እስከዛሬ ድረስ የሚሰጠን የደገፈን ሁሉ እጅግ በጣም ከምንጠብቀው በላይ ነው። አሁንም ያንን ድጋፉን አጠናክሮ ይቀጥላል ብዬ ነው ማስበው። እሁድ ዋሊያዎቹን ለማበረታታት በከተማው የዋሊያዎቹ መለያ ሽያጭ ተጧጥፏል። የዓለም መገናኛ ብዙሃን ከሀገር ውስጥ እስከ ውጭ ትኩረታቸውን አዲስ አበባ ስቴዲየም ላይ ያደርጋሉ። እሁድ 10 ሰዓት ዋሊያዎቹ ከንስሮቹ ታላቁ ፍልሚያ ሆኖ ተጠብቋል። ዋሊያዎች ትልቅ ፈተና ከፊት እየተጠበቀን ያለው እዚህ ደረጃ መድረሳችን በራሱ ትልቅ እመርታ እንደሆነ ይዘን ለማሳካት ጥረት አድርጉ። ባይሳካ ግን ከአስሮቹ ምርጥ የአፍሪካ ክለቦች ጋር አንድ ላይ ሆናችሁ ለዓለም ዋንጫ ስትሰለፉ ለኢትዮጵያ የመጀመሪያ ታሪክ ስላስመዘገባችሁ በዚህ ብቻ ልትኮሩ ልትጽናኑ ይገባል ማለት ነው። ወደ ውጭ ዜናችን አልፋለን። ለብራዚሉ የ2014 ዓለም ዋንጫ ማጣሪያ 24 ሀገራት ዛሬ ምሽት ጨዋታቸውን ያካሂዳሉ። ከምድቧ ቀድማ ማለፏን ያረጋገጠችው ጣሊያን የምትጫወት ሲሆን እንግሊዝ፣ ጀርመን፣ ቤልጂየም ከየምድባቸው ወሳኝ ጨዋታ ይጠብቃቸዋል። ምስራቅ ጌታቸው ተጨማሪ ዜና አላት። ለብራዚሉ 2014 የዓለም ዋንጫ አውሮፓን በመወከል ተሳታፊ መሆን የሚችሉትን ሀገሮች ለመለየት የሚያስችለው የማጣሪያ ጨዋታዎች ነገ ቀጥለው ይካሄዳሉ። ምድቡን በ8 ነጥብ የምትመራው እንግሊዝ ሞንቴኔግሮን ታስተናግዳለች። የአንድ ነጥብ ልዩነት ብቻ ያላቸው የሁለቱ ሀገራት ጨዋታ ወሳኝ በመሆኑ ይበልጥ ተጠባቂ አድርጎታል። የቼልሲው ግራ መስመር ተመላላሽ አሽሊ ኮል በጉዳት ምክንያት በጨዋታው እንደማይሰለፍ ተረጋግጧል። በዚህ ጨዋታ 16 ነጥብ ያዘችው እንግሊዝ ተሸናፊ ከሆነች በእኩል 15 ነጥብ ለሚከተሏት ዩክሬንና ሞንቴኔግሮ ደረጃውን ለማስረከብ ትገደዳለች። ውጤቱንም ተከትሎ የእግር ኳስ መገኛ ለሆነችው እንግሊዝ ስጋት ይሆናል። በምድብ አንደኛና ሁለተኛ የሆኑት የቤልጂየምና የክሮሺያ ጨዋታ ትኩረት አግኝቷል። ቤልጂየም ክሮሺያን ካሸነፈች ማለፏን ታረጋግጣለች። ጀርመን በነገ ጨዋታ በአየርላንድ ከተሸነፈች ከስዊድን ጋር ተቀራራቢ የሆነ ውጤት ይኖራታል። ከምድቧ ማለፏን ያረጋገጠችው ጣሊያን ወደ ቼክ ሪፐብሊክ ተጉዛ ትጫወታለች። በነገው ዕለትም ስዊድን ከኦስትሪያ፣ ማልታ ከቼክ፣ ኤስቶኒያ ከቱርክ የሚያደርጉ ጨዋታ የሚጠበቅ ይሆናል። ተመልካቾቻችን ለምሽቱ የነበሩ ዜናዎች እነዚህ ነበሩ። መልካም ጊዜ።